እሺ የመጀመሪያ ስራችን የሚሆነው ይሄኛው ነው። እና ዙሩን 3 ጊዜ ይሆናል። እና ድግግሞሹን 12 ጊዜ ማለት ነው። እና 3 ጊዜ ነው የምንሰራው በየመሃሉ የተወሰነ 30-45 ሰከንድ ምናምን እያረፍን እና ደግሞ 12 ጊዜ ነው ቁጥሩ ነው ድግግሞሹ የሚሆነው ማለት ነው። ስለዚህ ልክ እሱን ከሰራን በኋላ ሁለተኛው ስቴፕ ላይ እንቀይረዋለን ማለት ነው። እና ባይሴፕሱን ስንሰራ የመጀመሪያው ስራ በምንሰራበት ሰዓት ላይ ልክ እዚች ጋር ከፍ በሚልበት ሰዓት ላይ የተወሰነ ወደዛ ዘንበል ወደ አንድ ሳይድ ልክ እዚህ ጋር ወደ ውጪ ዘንበል ብናደርገው የተሻለ ነው ማለት ነው። እና ባይሴፕሳችን በደንብ እንዲሰራልን ይረዳናል ማለት ነው። ሁለተኛው ስራ ይሄኛው ነው። ልክ ይሄኛውን እንደመጀመሪያው ዙሩን 3 ጊዜ ይሆናል ማለት ነው። 3 ዙር ነው የሚሰራው እና ቁጥሩ ደግሞ ድግግሞሹ 12 ስለዚህ 3 ጊዜ 12 ነው የሚሰራው ማለት ነው። እና በየመሃሉ እያረፍን ነው እረፍት ያስፈልገናል በየመሃሉ እያረፍን ለአንድ 45 ሰከንድ 30-45 ሰከንድ እያረፍን መስራት ይኖርብናል ማለት ነው። 12 ስላችሁ ለምሳሌ በግራ እጅ 12 በቀኝ እጅ 12 ማለቴ ነው። በግራ 1 በቀኝ 2 እያልን የምንቆጥረው ሳይሆን በግራ 1 ብለን እንደገና ደግሞ በቀኝም 1 እያልን ልክ በግራም በቀኝም 12 ቁጥር እንዲሆን ነው። በዛ መልኩ ሲሆን ወደ 12 ቁጥሩን ለመሙላት በሄዳችሁ ቁጥር አሪፍ ስሜት ይፈጠርላችሁ ይሄዳል ማለት ነው። ሶስተኛው ስራ ይሄኛው ነው። ሶስተኛው ስቴፕ ይሄንንም ዙሩን 3 ጊዜ ድግግሞሹን 12 ማለት ነው። 3 ጊዜ ነው የሚገባው በየመሃሉ እያረፍን እና ቁጥሩን ደግሞ በአንደኛው ዙር 12 በሁለተኛው ዙር 12 በሶስተኛው ዙር 12 እያደረግን ድግግሞሹን በዛ መልኩ እንሰራለን ማለት ነው። ስለዚህ 12ቱን ለመሙላት በሄዳችሁ ቁጥር አሪፍ ስሜት የተፈጠረላችሁ ይሄዳል ማለት ነው። ስለዚህ መሃል ላይ ላለማቆም ክብደቱን ያን ያህል የሚያስጨንቃችሁን አይደለም። ስለዚህ ቢያንስ 10 ሄዳችሁ ሁለቱን እንደምንም የምትሞሉበት ማለት ነው። አነስተኛ ክብደት ካላችሁ ደግሞ ቁጥሩን ከዛም በላይ እስከ 15 ድረስ ማስኬድ ትችላላችሁ ማለት ነው። ከኪሎ ወደዛ ከፍ የሚያስደርጋችሁ ከሆነ ወደ 15 ድረስ መስራት ትችላላችሁ። እና አራተኛው ስቴፕ ባርቤል ነው። ባርቤል ልክ ይሄንንም እንደመጀመሪያዎቹ ዙሩን 3 ጊዜ ይሆናል። ድግግሞሹን ደግሞ 12 ይሆናል ማለት ነው። ስለዚህ 3 ጊዜ በየመሃሉ እየታረፈ 12 ይሰራል ማለት ነው። እነዚህን ስራዎች የደረት ስራ ከሰራችሁ በኋላ አንድ 25-30 ደቂቃ የሚሰራ ነው። ወይም ደግሞ የጀርባ ከሰራችሁ በኋላ ወይም ደግሞ የትከሻ ቀን ከሰራችሁ በኋላ ለአንድ 25 እና 30 ደቂቃ ድረስ የሚሰሩ ስራዎች ናቸው ማለት ነው። እንደገና ደግሞ በዛ በተጨማሪ የባይሴፕስ ዴይ እና የትራይሴፕስ ዴይ ይኖራችኋል። ለምሳሌ ባይሴፕስ ዴይ ሲሆን እነዚህን አራቱን ስቴፖች ጨምሮ ብዙ የባይሴፕስ ስራዎችን መስራት ይኖርባችኋል የዛኔ በደንብ መሰራት አለበት። ትራይሴፕስ ዴይም ልክ ሲሆን በዛ መልኩ ትራይሴፕስ ስራዎችን አብዝታችሁ መስራት ይኖርባችኋል ማለት ነው። ለበለጠ ሙሉ ስራዎቹን ዩቲዩብ ላይ አዘጋጅላችኋለሁ። በዚህ አጋጣሚ ዩቲዩብን እየገባችሁ ሰብስክራይብ እንድታደርጉ እጠይቃችኋለሁ።